አይውላችሁ በመድኃኒዓለም ይህንን ቪዲዮን ሼር አድርጉልኝ። እሺ ሼር አድርጉልኝ። በዚህ ሚዲያ ላይ ታዋቂ ለመሆን ወይም አዋቂ ለመምሰል አይደለም። ነገር ግን እኔ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ፍቅር ስናገር መታችሁ የምትንጋጋጡ እዚህ ጋር አደብ ግዙ። በተለይ ዘማሪ ዲያቆን ተባላችሁ ስርዓት ያዙ። ብትችሉ ከቤተ ክርስቲያን ጎን ቁሙ። ከማንም ሰው ጋር አትቆሙ። ብትችሉ ከቤተ ክርስቲያን ጎን ቁሙ። ስለ ቤተ ክርስቲያን እንዴት ነው የማያሳስባቸው? ስለ ግለሰብ ደረጃ እንዴት ነው ለግለሰብ የምትጨነቁ? እኔ ስለ ግለሰብ እኔ ደንታም የለኝም። የቤተ ክርስቲያን ክብር ነው የሚላችሁ። ለብዙ ዘመናት ቤተ ክርስቲያንን ሲያሳድፉ የነበሩ እርቅ፣ ሰላም፣ እግዚአብሔር ከኛ እንዲርቅ ያደረጉ ሰዎች አሉ። እነሱን እንጋፈጥ። ብችሉ ተመልሶ ንስሐ እንዲገቡ፣ ባይችሉ ህዝብ ያውቋቸው ከነሱ እንዲጠነቀቅ ነው የኔ ዓላማ። ይህን ዓላማይ ደግሞ ማንም ወደ ላይ አይመለሰኝም። የትኛውም እስከ በሕይወት እስካሉ ድረስ ቤተ ክርስቲያን ትነጻለች። ይህ ደግሞ የመጽሐፍ ቅዱስ ቃል ነው። መጽሐፍ ቅዱስ ላይ ቅዱሳን የሰረቀውን ሰርቀዋል፣ ያጠፋውን አጥፍተዋል ብሎ ንግስታትም ሲዘልፉ ነበር። እኔ ደግሞ ለምን ጳጳስ አይሆንም? ጥፋት ካየሁበት እናገራለሁ። ይህንን ጥፋት እግዚአብሔር ያውቀዋል፣ የኔ አይታየኝም። አያችሁት? ስለዚህ ስለ ባኮ ቅዱስ ደብረ ሰላም ቅዱስ ሚካኤል በሰራሁትም ብዙዎቹ ተንጫጫችሁ። ድግም ታስደግማችኋል መሰለኝ፣ ወይም ተደግሞባችኋል መሰለኝ። ከቤተ ክርስቲያን ገንዘብ ተበደሩ። ሰረቁ አላልኩም፣ ተበደሩ። እነሱን የሚመስል ደግሞ ሌሎችም ሌቦችም አሉ ነው። እሳቸውን ሌባ አላልኳቸውም። እንዴት እላቸዋለሁ? ምክንያቱም ይመልሱ ነው። 300 ሺውን ይመልሱ፣ ከዛ በኋላ የሚቀየሩ። ስለዚህ እኔ ሀገረ ስብከትም ስናገራቸው ጠልቻቸው አይደለም እኮ፣ ቤት ስራ እንዲሰሩ እኮ ነው። ስራ እንዲሰሩ እንዲነቁ ነው እንጂ እኮ ጥላቻ እኔ የማንም ጥላቻ አለብኝም በመብርሃን